እና ያ መጽሐፍ ካቶሊክን የሚያሞግስ ፕሮቴስታንትን የሚወቅስ ሁሉም ሚኒስትሮች ባሉበት በጣም ይበሳጫል፣ ይቆጣል፣ ይደነፋል ምናምን። ከሃዲዎች አሉ ስራ እንዳልሰራ የሚያደርጉ ከስር ምናምን ማአት ነገር አወራ። የጨረቃን ኃይል ተጠቅሞ ነው የሚያክመው ብሎ ነው ሰው የሚያስበው። እሱ ምንም ነገር አልተናገረም። ከዚህ በፊት የወዱት ያደንቁት ያከብሩት የነበሩ ሰዎች ናቁት። ከሰዎች ጋር ስትሄድ ግን ለምሳሌ የስራ ቦታ ላይ ሲሆን የስራ አለቆች ባልደረቦች ምናምን የሚፈልጉት አይነት ሰው መሆን አለበት። አክት የምታደርገው እነሱን ኢምፕረስ በሚያደርግ እነሱ በሚፈልጉት መንገድ መሆን አለበት። ሃይ እንዴት ናችሁ? እንኳን ደህና መጣችሁ ወደ ቻናላችን። ዛሬ ያው 3 ህጎችን ሼር አደርጋችኋለሁ from the 48 laws of power ከሚለው መጽሐፍ ላይ 3 ህጎችን ነው የምናየው። ከዚህ በፊት ያየናቸውን ህጎች ማየት ከፈለጋችሁ ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። ብዙ ወሬ ሳላበዛ ወደ ዛሬው ዲስከሽናችን እንሂድ። አብራችሁኝ ነው። የመጀመሪያው ህግ ዛሬ ሼር ላደርጋችሁ የፈለኩት create compelling spectacles ይላል። ይሄ ምንድነው? ሰዎችን ኢምፕረስ ማድረግ ከፈለጋችሁ ኢምፕረስ የሚያደርግ የሚታይ ነገር ፍጠሩ ነው። ባለባበስ ሊሆን ይችላል ወይ ቤት ቦታዎችን ዲኮር በማድረግ ሊሆን ይችላል ምናምን። ግን ሰው ሲያየው ዋው ብሎ መጀመሪያ ፈርስት ኢምፕሬሽን ኢምፕረስድ የሚሆንበት አይነት ነገር ከሆነ ከዛ ለሌላ ነገር እድል ይሰጠናል። ሌላ ነገር ሐሳባችንን ለመስማት እድል ይሰጠናል አይደል? እዚህ ጋርም እንደዛው ፓወርፉል መሆን የምትፈልጉ ከሆነ እንደዛ አይነት ከዛ አንግል ማሰብ አለባችሁ። እና እዚህ ላይ የሚያስቀምጠው አንድ ኤግዛምፕል ምንድነው? በ1870ዎቹ አካባቢ በርሊን ጀርመን ውስጥ ሀፕን ያደረገ ኤግዛምፕል ነው የሚያነሳው። እና ዶክተር ዌስሌደር የሚባል ዶክተር አለ። ኖርማል የፕሮፌሽናል ዶክተር ነው። የሆነ ሰዓት ላይ ግን ዋና ፕሮፌሽኑን ሜዲካሉን ኤክሰርሳይዝ ማድረጉን ይተወውና ሙን ዶክተር ይሆናል። ሙን ዶክተር ማለት በቃ ባህላዊ ሐኪም ነው። ግን ባህላዊ ሕክምናውም ግን ምንም አይነት መድኃኒት ሳይጠቀም ነው። ባህላዊ መድኃኒትም ዘመናዊ መድኃኒትም ሳይጠቀም ምንም ነገር ሳይጠቀም በጨረቃ ብቻ ነው የሚያድነው ማለት ነው። እና ምንድነው የሚያደርገው ይላል መጽሐፉ። ፔሸንቶች በጣም ሪሞት ገጠር ውስጥ ነው ሐኪም ቤቱ ያለው። ሰዎች ረጅም መንገድ ድራይቭ አድርገው ነው የሚመጡት እና ገጠር ስለሆነ በጣም ሪላክሲንግ የሆነ በጣም የሚያዝናና አይነት ትራቭል ነው የሚያደርጉት። ከዛ እሱን አድርገው ዶክተሩ ጋር ሆስፒታሉ ጋር ይደርሳሉ። ሆስፒታሉ ጋር ሲደርሱ ኦብቪየስሊ ሁልጊዜ ረጅም ሰልፍ ነው እና ህክምና የሚጀምረው ማታ ላይ ልክ ሰንሴት አካባቢ ላይ ነው እና ዩዥዋሊ ጨረቃ ማየት በሚችሉበት ታይም ላይ ነው ይሄን ነገር የሚያደርጉት ወይም ህክምናው የሚደረገው። ምክንያቱም የጨረቃን ኃይል ተጠቅሞ ነው የሚያክመው ብሎ ነው ሰው የሚያስበው። እሱ ምንም ነገር አልተናገረም። እሱ የሚያደርገው ነገር ምንድነው? በሽተኛ ይመጣል፣ ወንድ ወደሱ ይሄዳል፣ ሴት ወደ ሚስቱ ክፍል ትሄዳለች እና ሁለቱም የጨረቃን ኃይል ነው የሚጠቀሙት። የተለያየ ክፍል ውስጥ ሆነው አንድ ፔሸንት ሲመጣ ፔሸንቱ ለምሳሌ ልጅ ከሆነ ኤግዛምፕል ልጁን ብድግ አድርጎ በመስኮት በኩል ወደ ጨረቃ ነው እንዲያ የሚያደርገው ማለት ነው። እና የጨረቃው የብርሃኑ ኃይል ነው ያንን ሰው ያድነዋል ብሎ የሚታመነው ማለት ነው። እና ያንን የጨረቃውን ኃይል ተጠቅሞ ያ ዶክተር እያከመ ነው ማለት ነው። እና ይሄንን ግን ብዙ ሰዎች በዚህ ፕሮሰስ የሚድኑ ሰዎች አሉ። አገስ እምነት አድነዋል አይነት ነገር ይመስላል። ግን ብዙ ሰዎች ይድናሉ። ኢቭን ዶክተሩ ጋር ብቻ ሳይሆን የሱ ሚስትም ጋር እንደዛው ሴቶቹ እሷ ጋር ይሄዳሉ። ወደ ጨረቃ ነው የምታዞራቸው። ከዛ የሆነ የማይሰማ የሚናገሩት ነገር አለ። ከዛ በኋላ ይሄዳሉ ማለት ነው። እና ብዙ ሰዎች በዚህ ነገር ተፈውሰዋል። እና እዚህ ጋር አንዱ መጽሐፉ የሚያነሳው ይሄንን የህክምና ሜተድ ሰክሰስፉል ያደረገውና ብዙ ሰዎች በዚህ እንዲድኑ ያደረገው የሚለው ምንድነው? አስገራሚ የሆነ እይታን ይፈጥራል። ላይክ ሆስፒታሉ ገጠር ውስጥ ነው። በጣም ኢንተርቴይኒንግ የሆነ በጣም ደስ የሚል አይነት የተፈጥሮ ነገር እያዩ ነው እዛ የሚደርሱት። ሆስፒታል ውስጥ ሲገቡም በጣም የሚያምር አይነት አድርጎ ነው ዲኮር ያደረገው እና በትልቁ ጨረቃ የሚገባበት አይነት ዲዛይን ነው ያለው። እና ኢቭን የጨረቃ ስዕል ራሱ አለው ቤት ውስጥ ማለት ነው። እና አንዱ በጣም ሰርፕራይዝ የሚያደርገው መጽሐፉ ላይ የሚጠቅሰው የእሱና የዶክተሩና የባለቤቱ ቤት ክፍሎች በተቃራኒ አቅጣጫ ነው ያሉት። ጨረቃ በሱ በኩል የምትታይ ከሆነ በሚስቱ በኩል ጨረቃ ልትታይ አትችልም። እና በስዕል ነው እሱን የሚያድኑት። ላይክ አሁን የእሷ ቤት ትልቅ የጨረቃ ስዕል አለ። በጣም ግን ሲታይ በጣም ፋሲኔት የሚያደርግ በጣም በአንድ ጊዜ ልብ የሚመታ አይነት ስዕል ማለት ነው። እና እዚህ ጋር ህጉን ኤክስፕሌን የሚያደርገውም ከዛ አንጻር ላይክ ሰዎች የሚያዩት ነገር ኢምፕረስ የሚያደርግ ነገር ከሆነ ባለባበሳችን ባቀራረባችንም ሊሆን ይችላል። ግን ኢምፕረስ የሚያደርግ ነገር ከሆነ
አብዛኛውን ጊዜ እኛ የምንለውን ነገር ለመስማት እድል ይሰጡናል የሚለውን ነገር ነው ስትረስ ማድረግ የሚፈልገው እዚህ ጋር። ወደ ሁለተኛው ህግ ከመሄዴ በፊት ግን ለአዲስ ከሆናችሁ ለቻናላችን ወይንም እስካሁን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሁለተኛው ህግ think as you like but behave like others። ይሄ ፓወርፉል መሆን የምንፈልግ ከሆነ ይሄንን መከተል አለብን ነው። ፓወርፉል መሆን የማንፈልግ፣ ኃይል የማንፈልግ፣ ስልጣን የማንፈልግ፣ እድገት የማንፈልግ፣ በራሳችን ስቴብል የሆነ ላይፍ ላይ ከሆነ ያለ ነው እና ምንም ነገር የማንፈልግ ከሆነ ይሄ ምንም ትርጉም አይሰጥም። ግን ሰክሰስፉል መሆን የምንፈልግ፣ ኃይለኛ መሆን፣ ፓወር ማግኘት የምንፈልግ ከሆነ ግን ሁልጊዜ በውስጣችን የምናስበው የፈለገ ነገር ሊሆን ይችላል። ሰዎች ጋር ስንሄድ ግን ሰዎቹን መስለን ነው መቅረብ ያለብን ነው ቤዚካሊ። ውስጥህ የሚያስበው ነገር የፈለገውን ሊሆን ይችላል። አንተ የፈለግከውን ነገር ልታስብ ትችላለህ። ከሰዎች ጋር ስትሄድ ግን ለምሳሌ የስራ ቦታ ላይ ሲሆን የስራ አለቆችህ፣ ባልደረቦችህ ምናምን የሚፈልጉት አይነት ሰው መሆን አለብህ። አክት የምታደርገው እነሱን ኢምፕረስ በሚያደርግ እነሱ በሚፈልጉት መንገድ መሆን አለበት። እኔ የራሴ ፍሪደም አለኝ የፈለግኩትን ነው የማደርገው ምናምን ብለን ለየት ብንል አብዛኛውን ጊዜ ለምንፈልገው እድገት ለምንፈልገው ስልጣን ሊያደርሰን አይችልም ነው መጽሐፉ የሚለው። እና እዚህ ጋር እንደ ምሳሌ የሚያስቀምጠው ምንድን ነው በ1590ዎቹ አካባቢ ጣሊያን ውስጥ ሀፕን ያደረገ ነገር ነው። ያው እንደምታውቁት ጣሊያን ካቶሊክ ቸርች መቀመጫ ነች። ፖፑ የሚኖረው እዛ ነው። ስለዚህ በዛን ሰዓት ፖፑ በጣም ትልቅ ፓወር ነበራቸው። እንደ ሀገር አስተዳዳሪ ነው የሚቆጠሩት። ሚሊተሪ ያላቸው ምናምን አይነት ነገር ማለት ነው እኔ በገባኝ። እና በዛን ዘመን ካምፓኔላ የሚባል ፕሮቴስታንት እምነትን የሚያስተናግድ ወይንም የሚከተል እና ሌሎችም ሰዎች እሱን እንዲከተሉ የሚሰብክ አይነት ሰው ነበር። እና ምንድን የሆነው ይላል ካምፓኔላ ማድረግ የሚፈልገው ነገር ፕሮቴስታንት እምነትን መስበክ ነው። ሀገሩ ደግሞ የካቶሊኮች ሀገር ነው። እና እዚህ ጋር መጀመሪያ አካባቢ በጣም በግልጽ ይናገር ነበረ። ፖፑ እስር ቤት ይከቱታል ማለት ነው። ከዛ እስር ቤት ውስጥ ከገባ በኋላ ግን ማሰብ ጀመረ እና ይሄንን ህግ አንደርስታንድ አደረገ። እሱ የሚያምንበትን የሚፈልገውን ነገር ማድረጉ መናገሩ ምናምን እስር ቤት አስገባው። ስለዚህ እንዴት ነበር አክት ማድረግ ያለብኝ ብሎ አሰበና መጽሐፉ የሚለው ስቶሪው ላይ ይሄ ነገር ሲገባው አስተሳሰቡን ቀየረ። አስተሳሰቡን ቀየረ ማለት ግን ውስጡን አስተሳሰቡን አይምሮውን ቀየረ ማለት ሳይሆን ሰዎች ስለሱ የሚያስቡትን ነገር ቀየረው። ከዛ በኋላ እዛው እስር ቤት ውስጥ ሆኖ አንድ መጽሐፍ ጻፈ እና ያ መጽሐፍ ካቶሊክን የሚያሞግስ ፕሮቴስታንትን የሚወቅስ ነው። ነገር ግን ፕሮቴስታንትን ሲወቅስ ግን ፕሮቴስታንቶች በምንድን ነው የሚያምኑት እና ከካቶሊክ በምንድን ነው የሚለያቸው የሚለውን ነገር በደንብ የሚያሳይ መጽሐፍ ነው የጻፈው። አንድ ጊዜ ልድገመው። መጽሐፉን ሲጽፍ መጽሐፉን ለሚያነባው ኖርማል መጽሐፉን ለሚያነባው ሰው ምንም ለማይጠረጥር ሰው መጽሐፉ የሚያወራው ስለ ካቶሊክን ጥሩነትና ስለ ፕሮቴስታንት መጥፎነት ነው። ነገር ግን በደንብ ላስተዋለው ሰው መጽሐፉ የሚያደርገው ምንድን ነው? ፕሮቴስታንቶች በምንድን ነው የሚያምኑት እና ከካቶሊክ እምነት በምንድን ነው የሚለያቸው የሚለውን አይዲዮሎጂውን በደንብ እዛ ጋር አስቀምጦታል። ሲያስቀምጠው ግን መጨረሻ መደምደሚያው ካቶሊክ ትክክለኛና የተሻለ ሃይማኖት እንደሆነ አድርጎ ነው የሚደመድመው። እና ፖፑ ይሄንን አይተው እና በዘመኑ የነበሩት ሌሎች ሰዎችም መጽሐፉን በቀጥታው መንገድ አንብበውት በቀጥታው መንገድ ተርጉመውት የካምፓኔላ ሐሳቡን ቀይሯል፣ አስተካክሏል። ከዚህ በኋላ ከእስር ቤት ቢለቀቅ ይቻላል ብለው ከእስር ቤት ይለቁታል ከተወሰነ ዓመት በኋላ ማለት ነው። እና ከእስር ቤትም ከወጣ በኋላ እንደዛ አይነት ጽሁፎችን ነው የሚጽፈው። እስቲ ለሚያየው ሰው ፊት አክት የሚያደርገው የፕሮቴስታንትን እንደሚጠላና ወይም እንደሚንቅና ካቶሊክን እንደሚያሞግስ አይነት ሰው ነው። በውስጡ ግን እያደረገ ያለው ምንድነው? አክቹዋሊ የሚያደርገው ፕሮቴስታንትን እያስተዋወቀ ነው። ላይክ ፕሮቴስታንት በዚህ ነው የሚያምኑት፣ እንደዚህ ነው የሚያስቡት፣ ከካቶሊክ የሚለያቸው እንደዚህ ነው እያለ ስለነሱ ወይንም የነሱን አይዲዮሎጂ እያስተዋወቀ ነው። እና ብዙ ሰዎች የእሱ ተከታዮች ወይንም የፕሮቴስታንት ተከታዮች ሆነዋል በሱ። ኢቭን ምንድነው የሚለው በዘመኑ የነበሩ ፕሮቴስታንት እምነቶች የእሱን መጽሐፍ እንደ ባይብል ስተዲ ይጠቀሙበት ነበር ይላል። እና እስከዚህ ድረስ በጣም አደገኛ የሆነ መልእክት ነው ያስተላለፈው። ግን ያስተላለፈበት መንገድ ግን ፖፑ መስማት በሚፈልጉበት መንገድ ነው ያስተላለፈው። እና ይሄ በጣም ድንቅ ነገር ነው። እኛም ሀገር ፖለቲካችን ላይ ያዋለው ሜቢ እሱን ለሌላ ቀን እናቆየው። ሶስተኛው ህግ ደግሞ ዛሬ ሼር ላደርጋችሁ የፈለኩት stir up waters
to catch fish ይላል። ያው ትርጉም በበረከት ስናረገው የውሃውን ስቲር አድርገው ወይንም በጥብጠው አሳ መያዝ እንድትችል አይነት ነገር ነው። እዚህ ጋር የሚያስቀምጠው ስቶሪ አለ እና በ1809 ያው ናፖሊዮን ቦናፓርት ስልጣን ላይ በነበረበት ጊዜ ማለት ነው ታሊራንድ የሚባል የውጭ ጉዳይ ሚኒስትር ነበረው ናፖሊዮን እና የሆነ ሰዓት ላይ ናፖሊዮን ለጦርነት ሌላ ቦታ ሄዶ እዛ ሀገር ውስጥ የእሱ ሀገር ውስጥ ታሊራንድ ያው የውጭ ጉዳይ ሚኒስትሩና የፖሊስ ኃላፊው ሁለቱ አንድ ላይ መፈንቅለ መንግስት ተንኮል እየሸረቡበት እንደሆነ ይሰማልና በፍጥነት ይመለሳል። ከዛ ሁሉንም ሚኒስትሮቹን ይሰበስባል። ያው ታሊራንድም የፖሊስ ሚኒስትሩም አንድ ላይ ሁሉም ባሉበት ማለት ነው። እነሱ ሚኒስትሮች ስለሆኑ ሁሉም ሚኒስትሮች ባሉበት በጣም ይበሳጫል፣ ይቆጣል፣ ይደነፋል ምናምን። ከሃዲዎች አሉ ስራ እንዳልሰራ የሚያደርጉ ከስር ከስር ምናምን ማአት ነገር አወራ እና በጣም ተበሳጭቷል። ከዛ በጣም እንደዚህ ሲጮህ ሲቆጣ ታሊራንድ ምንም ነገር እንዳላደረገ ምንም ነገር እንደማያውቅ ምንም እንዳልተሰማው ዘና ብሎ ነው የሚመለከተው እና አንዳንድ ጊዜ እንደውም ፈገግ ይላል። ከዛ ናፖሊዮን ራሱን መቆጣጠር ያቀተውና ታሊራንድ ጋር ፊት ለፊት መጥቶ አንተ በጣም መጀመሪያ ላይ ያወራ የነበረው ከናንተ ሚኒስትሮች ውስጥ ከሃዲዎች አሉ፣ የከዱኝ ሰዎች አሉ፣ እኔን ከጀርባ ሊወጉኝ የሚፈልግ ሰው አለ ምናምን ብሎ በጠቅላላው ነበር የሚናገረው። አንድን ሰው ነጥሎ አላወጣም ነበር። ከዛ ግን የታሊራንድ ዘና ማለት የበለጠ አበሳጨውና ራሱን መቆጣጠር አቅቶት ያ ዲፕሎማቲክ የሆነውን ንግግር አቆመውና በቀጥታ ታሊራንድ ፊት ለፊት ሄዶ አንተ በጣም ከሃዲ ነህ፣ የምታረገውን ነገር አውቃለሁ ምናምን እያለ አለበት። ታሊራንድ ምንም አክት አላደረገም፣ ምንም ነገር አልተናገረም። በጣም ካልም ነበር። ከዛ ናፖሊዮን ይሄንን ነገር ተናግሮ ጮሆ ሄደ። ከዛ ሚኒስትሮቹ ጋር ታሊራንድ ንግግር አደረገና በቃ ካልም እንዲያደርጉ እንዲረጋጉ እና በጣም የሚያሳዝን ነው እንደዚህ ትልቅ ሰው ምንለው በጣም የምናደንቀው ናፖሊዮን እንደዚህ ራሱን መቆጣጠር አቅቶት እንደዚህ ሲናገር ማየት በጣም ያሳዝናል ምናምን ብሎ ለናፖሊዮን የሚያግዝ አይነት የሆነ በሱ ሳይድ ያለ አይነት አስመስሎ ግን ራሱን መቆጣጠር የማይችል ሰው እንደሆነ ግን አሳየ ለህዝቡ። ከዛ በኋላ ህዝቡ ናፖሊዮን ላይ እምነት አጣ። ለምን? ናፖሊዮን ማለት ራሱን መቆጣጠር የማይችል ዲፕሎማቲክ በሆነ መንገድ ስራ መስራት የማይችል ሰው ነው። እንዴት ሀገር ሊያስተዳድር ይችላል? ከዚህ በፊት የወዱት ያደንቁት ያከብሩት የነበሩ ሰዎች ናቁት እና ምንድነው የሚለው መጽሐፉ ላይ ይሄ ክስተት ለናፖሊዮን ውድቀት መጀመሪያው ነበር ይላል። ከተወሰነ ዓመት በኋላ ከስልጣን ያባረረዋል ህዝቡ፣ ግን ይሄ የውድቀቱ መጀመሪያ ይሆናል። I hope it makes sense። በሚቀጥለው ቪዲዮ እስክንገናኝ መልካም ጊዜ።